አንተን ማየት ማግኘት አይፈልግም እየተባልክ አይደል? እኮስ ቢባል ታዲያ ባሚኑ ነው የምትጨክነው አንተ? አንተ ራሱ አንቺ ነይ አምሳል ነይ ዝጋ ቁም እባክሽ ተረጋጊ። በእናትሽ አገናኝ ሱመያ በእናትሽ አገናኝ። ኧረ ልቀቂኝ ሱመያ እባክሽ አገናኝ። እኔ እኮ ካላሚ ነው እባክሽን የሁሉ ጊዜ ፈለግነው አሁን ደግሞ ተገኝቷል በህይወት አለ አልሽን አይደለ እባክሽ አገናኝ። አሚር ተረጋጊ። አሚር ምን ሆነህ ነው? በእናትህ አሚር ትፈልጋታለህ? ሰላም እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። ያው ትላንትና የተፈጠሩትን ነገሮች አይታችኋልና ከዚህ በፊት አሚር አርፏል ምናምን የሚባል ወሬዎች ነበሩ። ነገር ግን አልሐምዱሊላህ የመጀመሪያዎቹ በጣም ስህተቶች ነበሩ። አልሐምዱሊላህ አሁን ግን በህይወት አለ። ነገር ግን እኔ ከትላንትና እንግዲህ እነሱ አትሄዱ ካልኳቸው በኋላ ያየሁት ቪዲዮ በጣም ነበር እንትን የሚለው ማለት በጣም ያሳዝን ነበር ያለበት ሁኔታ ምናምን። ሱመያ የምትባል እህታችን እንግዲህ አላህ ይባርክሽ ከዛ ቦታ አንስተሽ እቤትሽ አስገብተሽዋልና በጣም እናመሰግናለን። አሁን ግን ያው ለእናቱ አደራ ስላለብን ሄደን እናገኘው። ያልደወለልኝ ሰው የለም። ትናንትና ታውቃለህ እኮ ሄደን እናገኘው። አሁንም ለምንድን ነው እዚህ ጋር የቆም ነው? እኮ እናገኘዋለን። ይኸው ደውዬላታለሁ፣ ግን አሁን ስልኳ ደግሞ ድጋሚ እየሰራልኝ አይደለም። ለምንድን ነው እኔ እንጃ። ግን ቦታውን አውቀዋለሁ። ቦታውን ነግራኛለች። አሚር ያለበትን ቦታ አሳውቃኛለች እኮ። እንሂዳ ታዲያ እኮ እኔ መጀመሪያ ይኸውልሽ ተረጋጊ። እስከዳም እንሄዳለን ቤቲ። አሁን እኮልሽ በዚህ ስሜት አሚር ማግኘት የለብን። አሚር ማግኘት ምን ይችላል? እኔ ይኸውልህ በተረጋጋ መንፈስ ነው ያለሁት። እንሂድና እናገኘው። እንዳየሽው ከሆነ እኮ አሚሮች ትናንት ነገርኩሽ። እንዳየሽው ከሆነ ራሱን ጥሏል፣ ተጎሳቁሏል። ገብቶሻል አይደለ? እሱ ማግኘት ምን ይችላል? ቀስ ብለን ተረጋግተን ገባ አይደለ? በዛ አይነት ስሜት ማግኘት ምን ይችላል? በዚህ ስሜት እኔም ታገኘው። ይኸውልሽ አንቺ መረጋጋት አለብሽ። ወዲያድም አንተም ተረጋጋ። ቤቱ ይላችሁ ቤቱ ነግራኛለች፣ እዚሁ ቅርብ ነው እኮ። ስለዚህ እዛ ቤት እንሄዳለን። ግን ስልኳ ደግሞ እየሰራልኝ አይደለም። መረጋጋት አለብሽ። አሁን ራሱ እኔ አሚር ጋር እንሂድ ምናምን እምለው በቃ አሚር ያለበትን ሁኔታ አይቼ ነው። ሲቀጥል ደግሞ እናቱም አደራ ብላናለች። ገባሽ? ሙቢ አደራ ብላኛለች። ከእናንተ በላይ ለኔ ነው አደራ የሰጠችኝ አሚርን። ሙቢ እንሂዳ እኮ እንሂድ። እሱ ነው የሚያውቀው ነው ታውቃለህ። ይኸውላችሁ መሄድ ከፈለጋችሁ እንሄዳለን። ከዛ በፊት አንደኛ ተረጋጉ፣ ሁለተኛ ነገር ደግሞ ቤቱን በምልክት ላይ ነገረችኝ። አሁን በዚህ ስሜት ቤቲ ይኸውልሽ ነገር አይፈጠርም አይደለ? እናንተ ምንም ያልገባችሁ ነገር እኮ ነው። እኔ ተረጋግቻለሁ። አሚር ጋር እንሂድና አሚር ያለበትን ሁኔታ ብቻ ነው ሙቢ እኮ። እዛ ሄደሽ ደግሞ ሌላ ነገር ምናምን እንዳትፈጥሪ። እኔ ሌላ ነገር ምን እፈጥራለሁ? በቃ እንግባ። ልጆቹ ሙባ ይኸውልህ ስልኳ ዝግ ነው እኮ። ማንም ሰው እንዳትመጣ ተብለሃል አይደለ? ስለዚህ ይኸውልሽ መረጋጋት አለብሽ። በጸባይ ነው የምንጠይቃቸው። እንደኛ ማንም ሰው እኮ አይደለም። እኛ እኮ የአሚር ጓደኞች ነን አይደል እንዴ? መሄድ እኮ እንችላለን፣ ማግኘት እንችላለን አሚርን። እሺ እንሂድ። በየትኛው በኩል? ይኸውላችሁ በጀርባ በኩል ነው የምንሄደው። ግን ይኸውልሽ ከሜዳችን በፊት አሁን ስለሱ አሚር ስላለ በመጀመሪያ ማወቅ አለባችሁ። አሚር ይኸውልሽ ጥሩ ላይ አይደለም ያለው። ገብሻ የምታወሪው ሰከንድ ብላለች። በዚህ ስሜት አሚር ሲጀምር እንዴ አንቺ በዚህ ስሜት እንዴ ነው አሚር ልጅሽ ሄደው? ችግር የለውም ነይ ቤቲ ተረጋጊና አሚርን ታገኛለሽ። ገባሽ አይደለ? በዚህ ስሜት ነው አሚርን ታገኘው። እሺ ና እንሂድ በቃ። የቱ ጋር ነው አሳየኝ በእናትህ። በላይኛው ተረጋጊ። ቤት በዚህ ነው ንገረና። በዚህ ይቀርባል። ይሄ ነው ሰፈሩ ቤት። እሱ አይመስለኝም። ይሄ 135 ነው መሰለኝ። አይ አይደለም። እሱ አይደለም። ይሄ ነው ሰፈሩ። እሱ አይደለም። ይኸውልህ ከ135 ቀጥሎ ነው የሚሆነው። ከ135 ቀጥሎ ነው የሚሆነው። ይሄ ነው የሚሆነው። ና ነይ ቤት። ይሄ ነው የሚሆነው። ነጭ በር። እሺ በእናታችሁ ነጭ በር ነው በቃ። ራሱ ነው የሚሆነው። ነይ ራሱ ነው የሚሆነው። እርግጠኛ ይሄ ነው የሚሆነው። ያወራችሁ ከኔ ጋር ነው። ሰላም ነው አለ። አሚር እዚህ ነው። አሚር ማን ይላክሽ? ሱመያ ከእሷ ጋር አውርተን ነበር። ሱመያ ጠርታችሁ ነው? ኧረ ቆይ ተረጋጉ እንዴ። ማን ትፈቻለሽ? ለምን ከፈሽው? ሱመያ እኛ የአሚር ጓደኞች ነው እኮ። ከአንተ ጋር ነበር አይደል ያወራሁት እኮ። መደወል ነበረባቸው መጀመሪያ እኮ ደውለን ስልክሽ አይሰራም። ስልኬ እስከሚሰራ መጠበቅ ነበረባቸው እኮ። ስልኬ እስከሚሰራ መጠበቅ ነበረባችሁ። መጠበቅ ነበረብን። ግን አሚር የት ሄዶ ነው? ሁለቱን ለምን አመጣችሁ?
እንዴ አይመጡም እሷ ጓደኞቹ እኮ ነን። ኧረ እባክሽ ጓደኛው ነሽ። ተይው ግራ ገብቶኝ አንቺ እኮ የጠራሻቸው መስሎኝ ነው። ምን ሆናችሁ እንደዛ አይደለም። ይኸውልሽ እናቱ አደራ ሰጥታለች። ተው እንጂ እሱን አምጡ ብላለች። ጭራሽ አደራ ተቀባዩም አንተ ነህ እንዴ? አንተ አታፍርም እንዴ? ትንሽ እንኳን እፍረት የሚባል የለም እንዴ? ሱሚ አንቺ ያልገባሽ ነገር አለ። ቆይ ተረጋጊ ቤት። ይኸውልሽ ሱማያ ያወራሽኝ እኔ ነው እና አሚር በጣም ያስፈልጋል። ምክንያቱም እኔ ለመረጋጋት እየሞከርኩ ነው። ስለዚህ አሁን የመጣ ነው አሚርን እኮ አሁን ደግሞ እንዳልሞተ አረጋግጣችሁ አይደል? አዎ አረጋግጠናል። ስለዚህ እባክሽ አንቺ በጣም መልካም ሰው ነሽ እና አሚር ማግኘት አልፈልግም ብሏል። በይዘው ያንቺ ለምን ነገርሻቸው? እዚህ እንዳለ እንደውም እኛን ሲያየን ይኸውልሽ እንደውም እኛን ሲያየን ይረጋጋል። ማንንም ማግኘት አልፈልግም ሰው አልፈልግም እያሉ ነው። እሱ ራሱ ነው አይደል እንደዚህ አይደል? ስለዚህ ምን ማለት ነው? አሚርን ልናገኘው እኮ ነው እዚህ ድረስ የመጣ ነው። አንቺ ግን እፍረት የሚባል የለሽም እንዴ? ልክ ነሽ እኮ የኔ የሚባል የለሽም። አንተ ራሱ አታፍርም? አንቺ ነይ ያምሻል እንዴ? እዚህ ጋር ቁም እባክሽ ነይ እዚህ ጋር ቁም ይናሪ ያምሻል እንዴ? እንደዛ ሲሆን እንደዚህ ይደረጋል። ሙባረክ ቆይ ያዝልኝ ስሚኝ አዳምጪኝ ሰውዬ ተረጋጋና ረጋ ብለሽ ተረጋጋ። ቆይ እሺ ምንድን ነው? አዳምጪኝ እሺ። እዚህ ጋር መተሽ አረካት ምናምን አታርጊብኝ እሺ። በመጀመሪያ ደረጃ ራስሽ ነሽ ያሳበርሽው ልጁ እሺ። ይኸውልሽ እኔ ሲያየኝ የባሰ ይረጋጋል። ይኸውልሽ ሱመያ ያልገባሽ ነገር አለ። አሚርን አገናኘኝ አይተህ ነው ብቻ እንሂድ እሺ። ሴትዮ እኔን አዳምጪኝ። አሚር ሊያይሽ ራሱ አይፈልግም ሰው ልጁ ገና አንቺ በመጀመሪያ ደረጃ አንቺ ያደረግሽውን አድርገሽ ሁለታችሁ ካልጠፋ ሴት አንተ ባለ ትዳር ሴት ቀለበት ታስራለህ እንዴ? ምንድነው ማለት ነው? ሱመያ እባክሽ ናገር ሴት ተረጋጊ። አያስፈልግም እኮ ደሰሚ ነይ። ቆይ ተረጋጊ። አይፈልግም። አንቺ ምን ሁለት ልታገቢ ነው እንዴ? እኔ ሁለት ላገባ አይደለም። እባክሽን እናቱ እዛ እያለቀሰች ነው። ከእናቱ ጋር እናገናኘው። እኔ አገናኘዋለሁ ከእናቱ ጋር እኔ ያለሁለት እኔ አገናኘዋለሁ። ስሚ ልጁን ያሳበርሽው አንቺ ነሽ። አሁን ካለበት ሁኔታ ካለበት ሙድ እንዳይወጣ ፈልጋችሁ ነው። ከነ ለምን አልሞተም ወይስ ደግሞ ለምን በዛው አልጨለለም ነው የምትፈልጉት? እሱን ነው ሱመያ። እኛ አሚር በህይወት በመኖሩ አንቺም ከመንገድ ላይ በማንሳትሽ በጣም እናመሰግናለን። ስለዚህ እሱ አይፈልግም። እኔ የሚፈልግ መስሎ የነበረ ያወራው እንደዛ። አንተ ደግሞ አሚር እንዴ ነው የማይፈልገው? አሚር አይፈልግሽም እንዴ? ስርዓት ይኑርሽ። ትቀይራለች እንዴ? ታዲያ ለምንድን ነው እሱ አትረዳኝም እንዴ? በቃ አባቱ ምን እኔ ምን አገባኝ እንዴ? ካልፈለገ ቀስ ብለህ አናግራት ደግሞ ረጋ ብሎ እንደዚህ ስላስፈራራችሁኝ ምን የምፈራችሁ መስሏችሁ እንዴ? እኔ እያስፈራራሁ እንዴ ይኸውልሽ ስሚ ይገባ አለበት ሀገር እንዳልፈራሽም ቀጥላችሁ ጥሽ የኔ እናተኛ ካንቺ ምንም ፈልገን አይደለም። እኔ ካንቺ ጋር ምንም አይነት ችግር የለብኝም። አሚርን ብቻ አገናኝ። አይፈልገኝም አውቃለሁ። ስምሽን ራሱ መስማት አይፈልግም። በተለይ አንተ እኔ ሲጀመር እኔ ራሱ ካልፈለከ ያስጠቅልል አርጋት ሲጀመር እሷ ስለፈለገች ነው የመጣሁት። የእሷ አንተን ዛሬ አልፈልግም ካለሽ ምን ቀለበቱን አውልቀህ ልትወስድ ነው? እሱን ከፈለገች እኔ እሷን ካገኘሁ እኔ ቀለበት በቃ ዛቱታ አንተ ፈልገህ አይደል መጀመሪያ ልጁን ያሳበዳችሁ? እኔ እሱን እኮ ነው ፈልገው። ልጁ ምን አይነት ሙድ ላይ እንደነበረ ታውቃላችሁ? ኖ እኔ የምፈልገው ከዚህ እንድታባሩልኝ ነው። እሱን ማግኘት እሷን ማግኘት አይፈልግም። ማንን ነው የማባረረው? ምን እየተባልክ ነው? እባክሽን በአላህ አንተን ማየት ማግኘት አይፈልግም እየተባልክ አይደል? እኮስ ቢባል ታዲያ ባሚ ነው እንደምጨክነው አንተ ለጥፋሎሽ ስልኬን አምጪልኝ። ምን ማለት ነው? እዚህ መጣ ላሚ ነው ማግኘት ነው መጣ ነው። ረፋ መብቷ እኮ ነው አይደል? ቤቷ እኮ ነው። ነው እንደ መጡት የኔ እናት ነው እናታችሁ ሳትግባቡ መታችሁ እኮ ሲወለም እኔ ንገርሽ እኔ ንገርሽ አብረን የመጣ ነው እኛ አሚር ለማግኘት ነው። እዚህ መቶ ደግሞ አንዴ ትወጣላችሁ። አንተ ማን ወሰኛ ያደረገስ? መብቷ ነው ነው ሙባሪክ ገባቶ ወይ ምን ዝም በል አንዴ ዝም በል በቃ። ሲጀመር እሱ አንተ ራስህ እኮ እሷን ተከትለህ መምጣት ስህተት ነው። አውራሽ ከኔ ጋር ነው አይደል? ለምን እዛቸው መጣች? ሁለቱን ሲፈጠር ጤነኛ አይደለም ጤነኛ አይደለች። ይኸውልሽ ሁለቱንም አስወጣችሁ። እኔ አሚር ጓደኛ ሰው እኔ ይመለከተኛል። ገባሽ አይደል? መጀመሪያ ራስህን አረጋጋና ይኸውልህ ይሄ እንደግመ ወላር ተረጋጋ። እንዳረጋጋ ያደረገኝ አሁን እሺ አሚር እዚህ አይደለም ከሌላ እንውጣ። የለም ውጡ እንውጣ። ሱመያ እባክሽን አንቺ ያለበት ታውቂያለሽ። ትናንትና አገኘሁት ዛሬ አላገኘሁትም እንዴ? ሱመያ አንቺ ጋር እንዳለ እናውቃለን። በአላህ የለም ከኔ ጋር አንቺ ጋር እንዳለ እናውቃለን። አንቺ ነሽ ከመንገድ አንስተሽ ያመጣሽው። ከኔ ጋር አንቺ ከወንድ ጋር መተሽ ሌላኛውን ባልሽን ስትፈልጊ ትንሽ እንኳን አትፈሪም? ባላ የምትይኝ አንቺ ራስሽ አንተ ምን ሆነክ? አንተ ምን ሆነክ? እሱስ ምን ሆነው?
ስለዚህ በቃ ጠቅልላ ጣልታለች አይደለ? ልጁ ደህና ነው አይደል? አንቺ በጣም ስማ፣ አንቺ በጣም ንጹህ ልብ፣ እሷ ንጹህ ልብ አላት አይደለ? የወደፊት ባሏ እዛና የድሮ ኤክሷ ልትፈልግ ነው የመጣችው። እንደዛ ነው። ሱሚ አሁን ምንም የገባሽ ነገር የለም። እኛ ለምንም አይደለም የፈለግነው። እናቱ አደራ አለብን፣ የእናቱ አደራ አለብን። ከእናቱ ጋር ብቻ እናገናኘው። እሺ የእናቱ ባል አደራ። አሁን በቃ ልጁ እኮ ፈቃደኛ አይደለም። በዚህ ስሜትኛ እያወራን ያለ ነው። ይሄ ልጅ ሞቷል ተብሎ ሲወራ ነበር፣ ስናለቅስ ነበር፣ መቃብር ድረስ ሄደን ስንፈልገው ነበረ፣ እርማችንን ስናወጣ ነበረ። ገብቶሻል አይደለ? በህይወት እንዳለ ትናንት ካየነው ጀምሮ እኛ በሰላም አላደርንም። ገብቶሻል አይደለ? ይሄ በጣም ታስታውቁ የለ እንዴ? በጣም ታስታውቁት ማሰባችሁ ምናምን በጣም አሳምነው እንዴ? እዚህ ከሆነ አገናኙኝ በእናታችሁ። እኔ ምንም አልፈልግም። በቃ ለጓደኛ ብታስብ ኖሮ ያሳበደችውን ሴት እና የገንዛ ጓደኛውን እሱ ቀለበት ያሰረላት እዛ ነበር። እሺ አንተ አይምሮ ቢኖርህ እሷን ዛት መጣም ነበር። ብቻ ናት መጣም እንዴ? አሚር ቃል ገብቼለታለሁ። እኔ አንተን ያወራሁት ማለት ነው እናቱን የምታመጣ መስሎኝ ነው። እኔ ማንኛችሁንም ላላሳይ ቃል ገብቼለት በስንት መከራ በስንት ስቃይ ቃል ገብቼ ነው አምኖኝ የመጣው ያመነኝ። ስለዚህ እዚህ ነው ያለው አሚር እንዲከዳ አምኖሽ እዚህ ነው የመጣው። ሱመያ አዳምጥኳት። እስካሁን ሰማት፣ እስካሁን አወራሽ። ሱመያ እኔ በትዕግስት እያዋራሁሽ ነው። እንደ ሴትነት ተረድቼሽ እሺ ይሁን የፈለጋችሁትን አድርጎ አይመለከተኝም። ግን ለሱ እኔ ቃል ገብቼለት አልመጣም ብሎኝ እግሩ ላይ ወድቄ ነው ያመጣሁት። ለምን ልጁ ያለበት ሁኔታ በጣም ያሳዝናል። ደህና ልጅ ነበረ። አብራችሁት የነበራችሁ ላይፍ ምናምን ያለው ላይፍ ስለማቅ ልጁ አሳዝኖኝ ነው ያመጣሁት ማለት ነው። ቃል ገብቼለት ደግሞ አምኖኝ ቤቴ የመጣ ሰው ያልፈለገውን ሰው ና በግድ ውጣ ብዬ አሳልፌ አልሰጠውም። እሱ ከፈለገ መፍቱ ነው። እኔን ስላላየኝ ነው ሱመያ፣ እስካሁንም እኔን ስላላየኝ ነው። እዚህ ካለክ ናውጣ አሚር፣ በእናትሽ አገናኘኝ። በቃ ሱመያ አሚር አድራሻችሁን አያውቅም? አያውቅም። ያውቃል። ለምን አያውቅም? ፈልግ ይመጣል። ስለማይፈልግ ነው እንጂ ያውቃል። አንቺ አሁን ማስለቀሰሽ ስላለቀሽ አሚር ይወጣል። አልሄድም፣ ሞባይል ሄድም። እዚህ ድረስ መጣን። አይቻልም እየተባለ ነው አይደለ? በቃ አልፈልግም ብሏል። ወይ እኔ ብቻ ነኝ ታውሪኛለሽ? ለምንድን ነው ለብቻ የምትነግረኝ? ሳትረጋጉ አልናገርም ያለሽ ከዚህ በላይ በእናትሽ አገናኘኝ ሱመያ፣ በእናትሽ አገናኘኝ። ኧረ ልቀቂኝ፣ ልቀቂኝ ሱመያ፣ እባክሽ አገናኘኝ። እኔ እኮ ከላሚ ነው፣ እባክሽን። ይሄ ሁሉ ጊዜ ፈለግነው፣ አሁን ደግሞ ተገኝቷል፣ በህይወት አለ አልሽን አይደለ? እባክሽ አገናኘኝ። እኮ ሰላም ነው እሱ፣ ሰላም ነው እሱ ማምፈልግ ሰላም ነው። በቃ እሺ ትንሽ በቃ ተረጋጊ። ኧረ በእናትሽ እንደዚህ አትሁኚ። ወይኔ በእናትሽ የት ክፍል ነው ያለው አሚር? በእናትሽ እዚህ ቤት እስከሆነ አስወጪው ና በይው በእናትሽ። ኧረ ምን አይነት ጣጣ ነው? ይሻላል እሱ አይፈልግም ሲፈጠር። አሁን አንቺ እሱን ሰላም ከሆነ የምትፈልጊው ለምን አታዩም? እኔ ሲያየኝ አይረጋጋም። አገናኘኝ። ኧረ አይረጋ። አንቺን ሲያይሽ የባሰ እብደቱ በቃ ዲኒ እንዴት ነው ማስረዳት? እሺ የት ነው የወሰድሽው? እዚህ ቢኖር እስካሁን ይወጣ ነበር። ወደ እናቱ ትመልሺዋለሽ። እና ትክክለኛ እናቱ እሱ ከፍዳ ኧረ በሬሳው ቤትም እንዳሰብርብኝ በዚህ ስሜት እኮ አይቻልም ለማለት ነይ ተረጋጊ። እንደዚህ የሰው ቤት ኧረ ያዛት የሰው ቤት ነው ይሄ ሰው ቤት አልሄድም እኔ በቃ በዚህ ስሜት ነው አትበለኝ። እስካሁን ተረጋግቼ እኮ ነው ያናገርኳት። እናቱ ጋር ወስዳታለሁ ብላለች እኮ። በእናታችሁ ተውኝ፣ አታወዛግቡኝ። በቃ እኔ ሰው ቁጭ በይ ተረጋጊ። አንቺ እኮ ሳትረጋጊ ምንም መሆን አይችልም። ተረጋጊ። ስላለቀሽ ምን እኔ አላመጣውም እኮ አሚር ተረጋጊ። አሚር ወይኔ ጉዴ። አሚር ምን ሆነ ነው ዝም ብለህ የምታየኝ? አሚር ቤቲ እኮ ነኝ። ቆይ ምን ሆነ ነው አሚር? ወይኔ ጉዴ። አሚር ፀጉርክስ? እሺ አሚር ምን ሆነ ነው? በእናትህ እንደዚህ አትሁን። ወይኔ ጉዴ። ኧረ የሆነ ነገር እናድርግ እኮ ወይ ይዘነው እንውጣ። አሚር ምን ሆነ ነው አሚር? በእናትህ ቤቲ እኮ ነኝ አሚር፣ እኔ እኮ ነኝ። አሚር ትፈልጋታለህ? በቃ አሚር አይፈልግሽም እናትዬ። በጣም ተይቀርታል። አይፈልግም ልጁ ብለናል። አልሰማላችሁ። እባክሽን ቆይ እናዋራው በእናትሽ። አዋራሹ አገኘሽው እንዴ? ቆይ በእናትሽ ቆይ አንዴ። በደንብ ስላላየኝ እኮ ነው፣ ስላላወቀኝ እኮ ነው። ሱመያ ስላላወቀኝ ነው። በእናትሽ ተረጋጊና እንዴ ዘሉ በቃ ይኸውልህ ሱመያ እባክሽን ቆይ እባክሽን። አይፈልግም ነው ሙቪ ልቀቀኝ። አልሄድም። ልቀቀኝ ሱመያ። አይፈልግሽም እና ይፈልገኛል። ሙቪ እባክሽ ቤቲ
ሲረጋጋ እንመጣለን። ቤቲ ቆይ ለምንድን ነው የምትባየውን ማሰሚው? እሺ ቆይ ስላላወቀኝ እኮ ነው። ልጁ ልክ አይደለም። ሲረጋጋ እንመጣለን። ነይ በቃ ሲረጋጋ እንመጣለን። ስላላወቀኝ እኮ ነው። በደንብ ስላላየኝ እኮ ነው። ተረጋጊ። ማነው ስምሽ? ቤት ቤት ተረጋጊ። እሺ ተረጋጊ። እኔ ተረጋግቻለሁ። ሙባ ይዛት ሂድ። እኔ ላውራ ልጁ ሳይፈልግ ይሄ ልጅ እኮ ሞተ ሲባል የነበረ ልጅ ነው። የገባችሁ ሞተ ሲባል የነበረ ልጅ ነው። እኮ አንተ ነው ያልገባህ። አንዴ ላውራውና ላውራውና እኔ ናውጣ ውጣ፣ ሰውዬው ውጣ፣ እኛንም አክብረን እንጂ በግድ ነው። ውጣ፣ እዚህ ጋር ቁጭ በይ። አንተ ጉልበት ልትጠቀም ነው የመጣኸው? ጉልበት ልትጠቀም በጸባይ ከሆነ አይፈልግም። ሶስታችንም ማንኛውም ማየት አይፈልግም። ሂዱ በቃ አንተ ይዛችሁ ሂድ። አንተኛ ገብቷል። የተባልከውን አሰማም እንዴ? ቤተሰቡን እንጂ ይዘና የተባልከው እኛን ነው። ውሰዳችሁ። ለምንድን ነው የማሰማው? ያማል እንዴ? ና በቃ እንሂድ። ሲፈጠር ቤተሰቡንም አታምጣ። ለምን ይዘህ ትመጣለህ? ችግር የለም። እኔ ያሳየው ምንድን ነው? ለምንድን ነው ያልገባችሁ? እናት አልገባሽማ። ልጁ በቃ አይፈልግም። አሁን አንቺ የልጁ ደህንነት አልገባቸውም እኮ እነሱ። አሚር እኮ ነው። አሚር እኮ ነው። ይኸውልሽ እኔ እኮ ያልገባሽ አንቺ ነሽ እማዬ። ልጁ በቃ ደህንነቱን ከፈለግሽ አይፈልግሽም አይደለ? በቃ አይፈልግም። ቆይ አይደለም አወራሽ በደምብ አንቺን አወራሽ አይደለ? እኔ ደግሞ ለብቻዬ ላውራ። ለብቻዬ ላውራ። ምንም ታውራ አንፈልግም። ምን አታውሩ በቃ። አንተ ሲፈጠር የተረጋጋ ሰው አይደለም። እኔ እኮ በጣም የተረጋጋ ምናምን መስሎኝ የጠራሁት አንተ። አረጋቢ እንዳወራሽ ነው የምትፈልጊው? ቆይ አንተ ለምን አልሞተም ነው እንዴ? ኧረ አይደለም እስካሁን ለምን አልሞተም ነው እንዴ? ቆሻሻ ላይ ተጥሎ ስንት ኧረ ቆይ እሺ እየፈለግነው ነበር እኮ እኛ እኮ ቆይ በተለይ እናንተ ሁለታችሁ በዚህ ሁኔታ አሚርን አንጠልጥዬ እንድሰጣችሁ ነው የምትፈልጉት? ልገሉት? ለምንድን ነው እሱ መንገለው? ቤተሰቦቹ ጋር ልንወስደው እኮ ነው። ተይ እንጂ እሺ ነይ አንቺም አንድ ላይ እንሂድና እንስጠው። እንዴ እኔ ለራሴ እኔ እግር አለኝ እጅ አለኝ። እናቱ ጋር ወስደዋለሁ። ይሄን አምጥፈልግ ለእናቱ ነው ያሰብሽው? ልጁም ወደ ራሱ ይመለስ። እናቱ ጋር ህግ ባለበት ቦታ አልበለው አልጠጣው ውሃ አይደለ። አንቺ እኮ በጣም መልካም ሰው ነሽ። እኔ ምንም ታደርጊያለሽ እኮ አላልኩሽም እኮ ሱመያ። እናቱ ጋር ነው የሰጠዋለሁ። ሰው እየተረጋጋ በቃ መከራከር ወስደዋለሁ አለች አይደል? ስማ ክብርን ጠብቀህ ሂድልኝ። ወስደዋለሁ አለች። ደውይላት ሱመያ እሺ ማንም ደውለው ደውልሻለሁ እንዳትደውል ብሎክ አድርጌሃለሁ። ደውልሻለሁ። እዲ ጉድ እኮ ነው። ምን አይነት ጉዶች ናቸው? ይሄ ጤነኛ አይደለም ሲፈጠር ተረጋጊ። ገብቻ አወራዋለሁ አይደለ? ደውልሽ አሁን እሷ ይኸውልሽ የኛን ቅርበት የኛን ግንኙነት የኛን ወንድማማችነት አላወቀችም። ገብቶሻል አይደለ? አይደለም ከነ አሚር እኮ አሚር ጭራሽ እኮ ፀጉሩን ተላጭቷል እኮ ልጁ። እሺ ምን ሆኖ ነው? ታሞ ነው? ይኸውልሽ እንዴ አንደኛ እኛን ሲያይ ይሄ ልጅ ሌላ ነገር ውስጥ ነው የሚሆነው። እኔ ደግሞ አንሂድ እያልኩ የነበረው አንድም ለዚህ ነው። እዚህ ጋር እኔ አሁንም ቢሆን ከዚህ አካባቢ የትም የሚሄደው ነገር የለም። ሙባ እባክህን እንግባ። አንቺ ታፈቅሪዋለሽ? ትወጂዋለሽ ወይስ ሌላ ነገር የምትፈልጊው ነገር አለ? የለም ሙባ እንደዛ አይደለም። ቤተሰቦቹ ጋር እንድንወስደው ብቻ ነው የምፈልገው። ቤተሰቦቹ ጋር እንድንወስደው ከፈለግሽ ቤተሰቡ ጋር ወስደዋለሁ አለች አይደል? ቤቲ ለምን ረማስቢ? ወይ ቤተሰቡን ይዘን እንመጣለን ወይ አንቺን ቤት ወይ ለምን ረማስቢኝ? እንሂድ ነው በቃ።